አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የዩቲዩብ ተከታዮቼ እንዴት ናችሁ? ዛሬ ያው እንደነገርኳችሁ ዳቦዬን ጋግሬ ሸዋዬ ቤት እሄዳለሁ ብዬ ነበረ። እንዳልኳችሁ ሸዋዬ ዳቦዬ እንዴት ነው? የምር የእናት ዳቦ ነው የሚለው እንደሚያምር እዩት። እንደ መልኩ አይደለም ጣዕሙ በጣም ቆንጆ ዳቦ ነው። አዎ ኢንሻአላህ። በመጀመሪያ መብሩክ። እንግዲህ እንደምታውቁት ዩቲዩብን የከፈትኩት ሸዋዬ ነች የከፈተችልኝ። እንደውም ወደታች ወርዳችሁ ይታው መጀመሪያ ቪዲዮ ላይ ትዝ ይልሻል አንቺ ነሽ የከፈትሽውና አሁን ሞኔታይዝ ከሆንኩ በኋላ ራሱ መጀመሪያ ለሷ ነው የደወልኩት እና ዛሬ በጣም ደስ ብሎኝ እሷም ነይና ደስታችንን እናክብር ብላ ጠርታኛለች። ኢንሻአላህ ሸዋዬ ጋር አጠር ያለሽ ቆይታ ይኖረናል። አብራችሁን ቆዩ። ሸዋዬ እንግዲህ ያው እስኪ እንኳን ደስ ያለሽ በይ። እኔ ካዳሚ ብዙ ነው በነገራችን። ማሻአላህ አላህ ያክብራችሁ እህቶቼ፣ አላህ ያክብራችሁ። አሚን 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 አሚን። በነገራችን ላይ ሱሱ በጣም ጎበዝ ያለ ማካበር ተስፋ የማቆርጥ ጀግና ሴት ናት። እንኳን ደስ ያለሽ። ዶላር አንድ ብሎሻል። አንድ በሺ የምቆጥረው ያድርግሽ ኢንሻአላህ። እኔ በዚሁ አጋጣሚ ነግሬሻለሁ ተስፋ እንዳቆርጭ ብዬሻለሁ። አረ በጣም ግን በመሀከል ላይ ተስፋ የሚያስቆርጥ ነገር ገጥሞኝ ነበርና ዩቲዩብ አልቀበልሽም ብሎኝ ነበር። አይዋ እንደው የሚያስተካክልልኝ ልጅ በቃ እንደማይቀበል ነበርና የነገረኝ። እንደውም የሆነ ሰዓት ላይ ደውዬልሽ ነበርና በዚሁ ከተውኩት ከአራት ወር ከአምስት ወር በኋላ ነው ዩቲዩብ የተቀበለኝና አይዋ በዚህ ጉዳይ መቼም አንዳንድ ነገር ብታያቸው ስለ ዩቲዩብ አንቺም ዩቲዩብ ላይ ስላለሽ እየበላን እሺ። አዎ አይ እኔ አሁን ስለ ዩቲዩብ በመጀመሪያ ላይ አላደከመኝም። ህዝቡ ተቀብሎኛል። አዎ አንቺ ቪው ይታሰላለሽ የመጣሽበትን ኮንቴንት አይዋ ህዝቡ ተቀብሎኛል። ወዲያው ነው እኔ ተከፋይ የሆንኩት። ግን ሆኖም የመጀመሪያ ስከፈል አይደል ነው ዩቲዩብን አስተካክሎ ከፍቶ ምናምን የሰጠኝና የኔ ወንድም እንደውም በአህመድ ወሎ ላይ ሳላመሰግነው ካሜራ እንደዚህ ሲደቀን ቢተፈር ያለሽ የመጀመሪያ ነው። ከቀልቢ ያለውን ሰው ረስቼ ከኋላ የመጡት ነበር ያመሰገንኩት። መቼም አልረሳውም። ያኔ እያንዳንዱ እርምጃ አይመንና አነሳለሁና የመጀመሪያ ብር ሲወርድልኝ እሱና አስታወስኩትና የኔ አልብር ወረደልኝ ስለው ዋው አለኝ። በቃ እኔ ራሱ መጀመሪያ ላይ እንትን ሲለኝ እኮ አንቺን ነው ያስታወስኩት። ለምን መጀመሪያ እሷ ስለሆነች የከፈተችልኝ ወላሂ መጀመሪያ የደወልኩት ለሷ ነው። ጋርጎ አልተከፈለኝም ግን ሞኔታይዝ ሲሆን ማለት ብር ማድረሽው እና አይመን እኔ ምን አለኝ ሸዋው ጎበዝ በርቺ። አሁን እንኳን ከኢትዮጵያ የዶክተር ያህል ነው እየተከፈለሻለሁ በርቻ ላይ ማለት ነው። አሃ እያልኩኝ ጥሩ እየሰራሁኝ አሁን ትንሽ ያው እንግዲህ እሷ እንኳን ታውቃለህ አብራኝ ነው የምንኖረው። ተነስተን ሰው ጋር ነን። ተነስተን መኝታ ነው ያኔ ጭንቅላት ደግሞ ዩቲዩብ ለመስራት አይዲያ ስለሚያስፈልግ እረፍት ያስፈልጋል። አንቺንም በዚሁ አጋጣሚ ተወት አድርጌሻለሁኝ። ይቅርታ ብዙ ነበር ያሰብነው እቅዳችን ብዙ ነበረ ግን አልተሳካም እና አሁን ኢንሻአላህ ወደፊት በመፈልጉ ጠይቂኝ አለው። ይኸው በቤተሰቦች ስፒት ቃል ገባለሁ። እና ምንድነው ለምፈልገው ማንንም ሰው ቢሆን በህይወቱ ውስጥ ተስፋ መቁረጥ እንደሌለበት የፈለገ ነገር ቢሆን አንቺ ተስፋ ነበረሽ እንዴት ተስፋ ቆርጠሽ እንዴት ወሹ ራሱ አለሁ አላ እኔ ልጅ ተስፋ የቆረጥኩበት ምክንያት ምንድነው ልጁ ቪዲዮዎችሽ የሆነ አንዳንዴ የምትሰራቸው ቪዲዮ ጥራት የለውም ምናምን ብሎ ዩቲዩብ መለሰሽ ምናምን ሲለኝ እኔ ደግሞ ያው አረብ ቤት ስትሰሪ እንደዚህ ወይ ጥራቱን ጠብቀሽ ካሜራ እንትን ብለሽ ምናምን አይደለም ያገኘሽው ነው የምትቀርሽው። ስለዚህ ጥራት ያለው ቪዲዮ ለመስራት አሪፍ እንትን ለማምጣት ያለሽበት ሁኔታ ይወስነዋል ገብተሻል። ስለዚህ በቃ እንደዛ ከሆነ ወይ ኢትዮጵያ ሲሄድ ወይ የሆነ ከሰው ቤት ስወጣ እሰራበታለሁ ምናምን የሚል ሀሳብ ስለሌለኝ ተውኩት በቃ ቪዲዮ እንትን ማለቴና ግን ባላሰብኩት መንገድ ልጁ አስለን ጎበዝ ነው። አብዱ ማሻአላ አብዱ በጣም ጎበዝ ነው። እኔ ከአንድ ሙለት 3 ጊዜ ዩቲዩብ አካውንቴ ተወስዶብኝ ነበር የብሩ ማለት ነው። ይወርዳል እኔ ላይ ሂሳብ አይገባም። በደንብ ነው የሚከታተልልኝ ያስተካክልልኛል። የብዙ ሰዎችንም ዩቲዩብ ይለፋል። የኔ ወንድም ጀዛከላህ ኸይር በዙ አጋጣሚ የማይሰለች ሰው ነው። ሰው እንዲሰራ እኔ ሰልችቶኝ የተውኩት እንግዲህ 5 ወር ሙሉ አንድ ቪዲዮ አለቀኩም።
ግን እሱ በየ3 ወር ሪፖርት ያደርጋል የማይሰራ ዩቲዩብ ላይ ሪፖርት ያደርጋል እሱ ግን አይገርምሽም እኔ ቆጥቻለሁ ረስቻለሁ እና የሆነ ሰዓት ላይ ኮንግራቹሌሽን የሚል ሜሴጅ ሲልክልኝ ያ አላህ እኔ አላውቅም ብቻ እኔ ዘልል ያለ መጀመሪያ ጊዜ ከፍያ ወረደልኝና ሸዋዬ ገጠር ያልኩ ምንድነው ኮንግራቹሌሽን ዩቲዩብ ምናምን እንደዛ ሆኗል ነው የሚለው እኔ ራሴ አልኩሽ ከአንዱ ክፍል አንዱ ክፍል 5000 ወረደልኝና ዋው አልኩ በቃ ቶሎ ብዬ ስክሪንሾት አድርጌ ላይመን ስልክለት ጎበዝ በርቻ ለሱ ማሻአላህ የሱ አይነት ቤተሰብ ያብዛለ እና በዚህ ማንቾ አለች ጸጉር መስራው ጓደኛዬ ዩቲዩብ አላት ግን በጣም ሰነፍ ናት በጣም አሁን እሷ አንቺ አሁን ከስራ ቦታሽ ዩቲዩብ ለመስራት ነው ከኔ ጋር የምትመጪው ልምጣም ስትይኝ እኔ ስለማይመቸኝ ነው እሷ ግን ተኝታ ይዋለች ማበረታታት ምናምን የሆነ ሞራል አሰጥሽም ሰነፍ እኔ አሁን እኔ ጋር ለመስራት ብዙ ሰው አንቺ ታውቂያለሽ ከሷ አይበለጥ ስለኔ በደንብ ስለምታውቂ ከመጣከም እዚህ ብኖር ማለት ነው እስካሁን ብዙ ተከፋይ ሆኛለሁ ወላሂ በቀን እኔ ደግሞ ዩቲዩብ ላይ አሁን 4 አመት ከዛ በላይ ሆነኛና ሰልችቼዋለሁ አዲስ ሰው ግን ማበረታታች ይችላል እኔ ይሄን እንስራ አሁን እኔ ለቀቀኝ እኔ እንስራ ስትለኝ የመስራት ሞራሉ በቃ ልስራ የሚል ነገር መጣልኝ እኔስ አይዲያ ስለሚያልቅም ስለምሰለችም ስሪ ይለኝም እንደገና ደግሞ ያዝ ያረጋኛል መጠቀሚያም ስለሆነ እኔ ዩቲዩብ በደንብ ይከፍለኛል ወላሂ መንግስት ሰራተኛ የኢትዮጵያ ሀብታሞች ከሚከፈላቸው በላይ ዩቲዩብ ይከፍለኛል ግን ለመስራት ሚዜ ነገር አለ እንቅልፌ ይመጣል አፋሽኪ ይለኛል አንዳንዴ ልቡ ይሆናል የኔ ዲፕሬሽን ያስገባኛል ከዛ ራስ እተዋለሁ ይስራውን ከፈኩላት ረመዳን ውስጥ ሰዓት ማሻአላህ ወደ 4000 ሰብስክራይብ ልገባ ነው ግን እሷንም አሁን 1 ወር ካምል አቆምኩት ላላ ሸዋዬ ወላሂ አታቆሙ ገብቷል አሁን እዚህ ደረጃ ለመድረስ ብዙ የመዳም ቅመሞች በግሩፕ ላይ ስታይ በቃ እኔማ አንድ ሰው ጋር ተደማምረኛል ወላሂ የሷ ራሱ ሚጣጋ ሰራን እኔ ጋር ሰራን ግቢና ይው ወደ አሁን 1000 ሊገባ ነው እላት በለት ብንሰራበት ቢሰራበት ያው እንዳልኩሽ ነሻጣ የላትም አበደን ነሻጣ የላትም የዩቲዩብ ነሻጣ ስላንት ሆኛለሽ ያሰው አንቺ ከሆነ ሌላ ቦታ ብትሆኚ እፈልግሽ ነበር እንዴት ትሰሪልኝ ማለት ለኪን ግን እዚህ ሆነሽ የሆነ እንትን ታያለሽ ከስላንት ሆኛለሽ ገብተሻል ለዛ እኛ ቤት ባለኝናት እንላለን አንቺ እዚሁ ተቀምጠሽ ወይ ለዛ ነው እንትን ተከበር ትሆናለች እኔ እንስራ ለማለት ያ ሰላም እና ሳራሰ ነይ ልስራልሽ ትበልሽ በረካውኝ እኔ እላት አለኝ አዘጋጅና ካሜራ ብዬሻላቅም ነይ እንስራ በይኝ እኔ ግን ነይ ልስራለሽ ብዬ አልልሽም አታዩ ቲክቶክ ላይ ብዙ ሰዓት ቲክቶክ እንደ ልፋቷ እይታ የለውም ቲክቶክ ጅል ነው የሷ ቲክቶክ የሚያድግ አይደለምና በኔ ከተነሳ ካሜራ አዘጋጅ ነይ እንስራ በይኝ እላታለሁ ግን አንዳንዱ ሰው ማከየት ሰው ማስቸገርም የማይፈልግ ማለት ማስቸገር አትዩ ጥጋብ አትዩ ኩራት አትዩ ንቄት አትዩ አትፈልግም አሁን ከዚህ በኋላ ቀላስ ገበያት ገነቀ ስሪበት አሁን አንቺ አብዛኛውን ጊዜ ወይ ስለማታይ ነው እንጂ ሌሎቹን አሁን ግሩፕ አለ እዛ ሄደሽ ብታይ የሚሰሩት ማለት የሚሰሩት በቃ አንዳንዴ የሚሰሩት ከማጣታቸው የተነሳ በቃ እኔም አንዳንዴ የሆነ ኮሜንት ላይ ከውሳ ኦንላይን በይልሽ በነገራችን ላይ ገርም በቃ በጣም እዚህ ወርቃል ማለት እነሱ ምንድነው እየተደማመሩ ቪው ሲጨምርላቸው የሚያዋት ያቺ የምትወርድላቸው ነው እንጂ ስራቸውን አይደለም ግን አንቺ ደግሞ በእነሱ ጠሪቃ ሳይሆን በቃ በሆነ አንድ ኮንቴንት ይዘሽ በዛ አሁን እኔ የጀመርኩት በምግብ ነው ፍላጎቴ ማው ወደፊት ምግብ የመስራት ነው የጀመርኩት አሁን በምግብ ነው ባለሙያናት ራሱ ዳቦ አንድ ነገር ይዘሽ የሆነ ዳቦ ለመነሳት ነው መሞከር ያለብሽ እሷ የራሷ ብዙ መሰራቸው ስራዎች አሉ ኦንላይን በጣም ይጠቅማታል ዩቲዩብ ማለት ካምፓኒ ማለት ነው የሚከፍልሽ ካምፓኒ የራስ ድርጅት እንደማለት ነው ሰው አሁን እኔ ምግብ ቤት ማስታወቂያ ተከፍሎ ነው የምሰራው ሐኪም ቤት ተከፍሎ ነው የምሰራው ለምንድን ነው የሚከፈለው ብዙ ፎሎወርስ ስላለ አየሽ አይደለ አሁን አንቺ ግን የምፈልጊው ማስታወቂያ ለመስራት ከሌን አድርጉልኝ አትይም ራስሽ ቀጥታ ማስተላለፍ ትችያለሽ ያው ከፍለሽ አታሰር አይዋ ለዚህ ግን እዛም ደረጃው ሻይ ያለችበት ደረጃ ለመድረስ እንደዚህ ባንዴ አይሆንም ተባለ አይገባውቻ ራሱ ብዙ ጣውረዳ ሳልፋ በሰው ተዘልፋ በሰው አልቅሳ ብዙ እርግጠኛ ነኝ ያኔ ያሳለፍሽው አንዳንዴ እህቴ ትነግረኛለች
በጣም ከባድ ስንት አልቀሳ ዩቲዩብ ላይ እንዳለቀሰች ነበር አሁን ማሻአላህ አለፈላት ደስ ሲል ሁሌ ትለኛለሽ ወረቢ ገብሻላ እዚህ ደረጃ ለመድረስ ብዙ መስዋዕት